ከቧቸዋል፣ አላቸው፣ ለምልመዋል፣ ብዙ ነገር አላቸው፣ ገንዘብ አላቸው፣ መኪና አላቸው፣ ቤት አላቸው። ሰማይን ካልረገጥን ይላል። አትቅና፣ አትቅና፣ አመፅን በሚያደርግ አትሸበር። ለምን? እንደ ሳር ፈጥነው ይደርቃሉ። ይደርቃል፣ ይደርቃል። አየህ፣ እኔን ተስፋ አድርግ። የገባህበት ሀገር አይደለም ለአንተ ዋስትና፣ የገባሽበት ሀገር አይደለም ለአንቺ ዋስትናሽ። እግዚአብሔር ነው ለአንቺ ዋስትና። አየህ፣ የረዳኝን እግዚአብሔርን አመሰግናለኋል። ብዙዎቻችሁ ተስፋ ቆርጣችኋል፣ ብዙዎቻችሁ ስላችኋል፣ ብዙዎቻችሁ ደክሟችኋል፣ ብዙዎቻችሁ አቅማታችኋል። ግን አቅምሽ እግዚአብሔር ነው። አቅምሽ ኢየሱስ፣ አቅምሽ ኢየሱስ ነው። ወዳጅ ኢየሱስ ነው። ሰው ሊያስቀይም ይችላል፣ ሰው ሊያበሳጭ ይችላል፣ ሰው ሊያይህ ይችላል። እግዚአብሔር ግን ያይሻል፣ እግዚአብሔር ግን ይጎበኝሻል፣ እግዚአብሔር ግን ይዳስስሻል። ይዳስሳል፣ በእውነት ይዳስሳል፣ ይዳስሳል። አየህ፣ አንበሳ ሁልጊዜ ጸልዮ ስለሚወጣ የሚበላ አያጣም ይላሉ አባቶች ይላሉ። ሁልጊዜ ስለሚጸልይ ነው የሚበላ የማያጣው ይላሉ። አንድ ቀን ደግሞ ሚዳቆ ትወጣለች። አንበሳው ያያታል። አንበሳው አብላይ ነው የሚለው፣ ሚዳቋዋ ደግሞ አውጣኝ አለች። ሲከተላት ስትሮጥ፣ ሲከተላት ስትሮጥ፣ ሲከተላት ስትሮጥ ምን ውስጥ ትገባለች? እቺ ሚዳቆ ዘላ ገደል ውስጥ ትገባለች። አንበሳውም ዘሎ ገደል ውስጥ ሲገባ የተኛ ድኩላ ላይ ያልፋል። ካጫም ያን ድኩላ አየህ፣ አውጣኝ ያለው ወጣ፣ አብላኝ ያለው በላ። ተኝቶ የተገኘው ድኩላ ተበላላል። አየህ፣ ወይ አውጣኝ አትይ፣ ወይ አብላኝ አትይ። ዝም ብለሽ ቁጭ እያልሽ ካልጸለሽ፣ ካላነበብሽ፣ ፊቱን ካልፈሪ ጠላት ስንትሽ ነገርሽን ነው የሚበላብሽ። ብዙ ነገርሽን ይበላብሻል። ብዙ ነገሮችን ነው የሚበላሽ። ባላቸው በሚታዩ ሰዎች አትቅና እያለህ ነው። ዛሬ ለእናንተ ያለ መልእክቴ ነው ወዳጅ። እንደዚህ በላቸዋል። አትቅኑ፣ አትሸበሩ፣ አትናወጡ። ዙሪያሽን ያየሽው ነገር ይደርቃል። ዙሪያሽን የሰበሰበው ነገር ይበተናል። አመፅን በሚያደርግ አትሸበራል። አትሸበር፣ አትቅና። አየህ፣ ክርስትና ውጊያ አለው። ክርስትና ቻሌንጅ አለው። ክርስትና ጦርነት አለው። የገባህበት ክልል ጦርነት ነው። የገባሽበት ክልል ጦርነት ክልል ነው። እንድትሄጂ አይፈልግም። እንድታመልጨው አይፈልግም። ሰላም እንድታገኝ አይፈልግም። ደስታ እንድታገኝ አይፈልግም። እንድትባረቂ አይፈልግም። አይፈልግም ጠላት። እግዚአብሔር ግን እነግርሻለሁ፣ አመፅን በሚያደርግ አትሸበራል። አመፅን በሚያደርግ ሰው አትቅና። እንደ ለመለመ ቅጠል ቢረግፋሉና እንደ ሳርም ይደርቃሉና። ታመን በእግዚአብሔር፣ ታመኝ በእግዚአብሔር። ታምነዋለህ ይህን ጌታ? ታምኘዋለሽ ይህን ጌታ? ቃሉማ ይሰበካል፣ ይሰበካል፣ ይሰበካል። መዝሙርም ትሰማላሽ፣ ይሰበክ። ባቀዘብ አይ አንተ የምትተኛ ንቃ እና ክርስቶስ ያበራልሃል። በቃ ያበራልሃል። አይ እቴ በጨለመብኝ ነገር ላይ በምትዩ ተስፋ ቆርጠሽ በተቀመጥሽበት በአቃተሽ ነገር ላይ ባልቻልሽው ነገር ላይ ይገለጣል። አየህ፣ ሰምቶ አለ በሳት የሚመልስ አለ። እሱ አምላክ ይሁን፣ እሱ አምላክ ይሁን። እቴ ጥላትሽ ይረግፋል፣ ይረግፋል ጥላትህ። አይ አመፅን በሚያደርግ ላይ አትቅናል። እንደ ሳር ፈጥነው ይደርቃሉና። አሁን አይተሻቸዋል። አዎ አፍርተው፣ አሁን አይተዋል። አዎ አፍርተው እና ይደርቃል፣ ይደርቃል። ነገርሽን የያዘ ራእይሽን የዘጋ፣ ደስታሽን የዘጋ፣ ሰላምሽን የዘጋ፣ በረከትሽን የዘጋ፣ ደስታሽን የዘጋ፣ ሬሽሽን የዘጋ፣ ልጆችሽን የዘጋ፣ ትዳርሽን የዘጋ ፈጥኖ ይደርቃል። ቃሉ ነው እኮ የሚለው። አይ እሺ ብትሉና ብትታዘዙ ይላል። ቃል ተናገር አሉ፣ ብላቴና ይፈወሳል አለ። እየደከማችሁ አላችሁ፣ የዛላችሁ አላችሁ፣ ተስፋ የቆረጣችሁ አላችሁ። አትቅኑ፣ አትሸበሪ፣ አትናወጪ። በእግዚአብሔር ታመኝ። ያመንሽው ጌታ ምድር ላይ ጥሎሽ አይሄድም፣ 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 አይሄድም። እህቴ ከበደኝ፣ አቃተኝ፣ አስጨነቀኝ፣ ግራ አጋባኝ ባልሽው ነገር ላይ ይገለጣል፣ ይገለጣል። ጌታ ይገለጣል። አምላክሽ ይሰማል፣ አምላክሽ ያል። እግዚአብሔርን ተስፋ አድርገው፣ መንገድ ይቃናልሃል። ጥመትን በሚያደርግ ሰው አትቅና። ከቁጣም ራቅ፣ ከአመፃህንም ተው።
አትበድል፣ አትቅና። ክፉ አድራጊዎች ግን ይጠፋሉ። እግዚአብሔርን ተስፋ የሚያደርጉ ግን እነርሱ ምድርን ይወርሳሉ ይላል። የገባሽበትን ቦታ ትወርሻለሽ። የያዝከውን ቦታ ነው የሚለው ምድር ያለህበትን ቦታ። አየህ ማሚ አሁን ያለችበትን ቦታ ገዝታ ነው ወረሰች ማለት ነው። ቤቷ የሷ ነው። አየህ እግዚአብሔር ካረዳት በስተቀር በራሷ በጉልበቷ ጥራ አይደለም። አሜን። ስለረዳት ነው። እስራኤልን ከዛ ከባርነት ቀንበር ካወጣ በኋላ እስራኤል ሆይ እንዳትረሳ አምላክ ያደረገልህናል። ብትረሳ አባትህ ዘላን ተቅበዝባዥ ነበረ፣ ባሪያ ነበረ እና ክንዴ ይሄን አደረገችልኝ እንዳትል፣ ይሄን ሰራልኝ እንዳትል እያለ ይናገራል። አይ በማይገባህ ምድር ላይ በማይገባህ አገር ላይ ወስዶ ቤት ያልሆነ ቤት ሲሰጥህ፣ ስራ የሌለህን ስራ ሲሰጥህ፣ ልጅ የሌለህን ልጅ ሲሰጥህ፣ መኪና የሌለህን መኪና ሲሰጥህ፣ እውቀት የሌለህን እውቀት ሲሰጥህ ይሄ እጅ ያደረገልኝ ጉልበት ያደረገችልኝ እንዳትይ። እግዚአብሔር ወዶና ፈቅዶ ነው ያደረገልሽ። አሜን። እግዚአብሔር ወዶና ፈቅዶ ነው ያደረገልህ። ጉልበቴና አቅሜ እውቀቴን አደረገልኝ እንዳትል ተጠንቀቅ ይላል እግዚአብሔር። ያደረገልኝ እንዳትይ ወስዶ ሲያስቀምጥሽ አረብ ሀገር ያደረገልኝ ጉልበቴ ያደረገልኝ ተበድሬ ያደረገልኝ እንዳትይ። እግዚአብሔር ስለረዳሽ፣ እግዚአብሔር ስላገዘሽ፣ እግዚአብሔር ስላየልሽ በእውቀትሽ አይደለም፣ በችሎታሽ አይደለም፣ በአቅምሽ አይደለም፣ በብርታትሽ አይደለም፣ እንዲሁ ስለራራልሽ። አይ እንዲሁ በቃ እግዚአብሔር ቴና ብርሃኔ ነው ሲል የሚያስፈራኝ ማን ነው? የሚያስደነግጠኝስ ማን ነው? ክፉዎች አስጨናቂዎች ስጋዬን ሊበሉ በቀረቡ ጊዜ እነሱ ተሰናከሉና ወደቁ ይላል። ጥላትሽ ይወድቃል። አይኑ እያየሽው ጥላትሽ በአፍጢሙ ይደፋል። ነገርሽን አንቆ ያዘ፣ ዶክመንትሽን አንቆ ያዘ፣ ወረቀትሽን አንቆ ያዘ፣ በረከትሽን አንቆ ያዘ። ዛሬ ይደርቃል። ሲደርቅ ይረግፋል። የሰበሰበውን ይረግፋል። ዶክመንትሽን ይዞ የተኛ በረከትሽን ይዞ የተኛ አውሬ ዛሬ ደርቆ ጥሎልሽ ይሄዳል። በእምነት ነው የምናገረው። እምነት የኔ ነው ብለህ ከተቀበልክ ቃሉ ይሆንልሃል። በቃሉ ነው የሚሰራው እግዚአብሔር። በቃሉ ይላል ሰማይና ምድርን ፈጠረ። ያንቺን ነገር ካለበት ቦታ ከተሰወረበት ቦታ በቃሉ ጠርቶ ማምጣት ይችላል። ይችላል ብለን የምንናገረው ችሎ ስላየን፣ ይሰራል ብለን የምንናገረው ሰርቶ ስላየን፣ ዝም ብለን አይደለም። ዝም ብለን አንጮህም። የመጮህ ሱስም ኑሮብን አይደለም። መንፈሱ ሲነካን ግን እንጮሃለን። መንፈሱ ሲነካን ግን እንናገራለን። ለምን? ህዝቤን አጽናኑ ስለሚል። ብዙ መጽናናት የሚገባቸው አላችሁ፣ እዚሁ አላችሁ። የከበዳችሁ ኑሮ ያስጠላችሁ አላችሁ። እግዚአብሔር ግን በነገርሽ ጣልቃ ይገባል። እግዚአብሔር ግን በጉዳይ ላይ ጣልቃ ይገባል። እግዚአብሔር ግን በጤና ላይ ጣልቃ ይገባል። እግዚአብሔር በዶክመንት ላይ ጣልቃ ይገባል። እግዚአብሔር በስራ ላይ ጣልቃ ይገባል። እግዚአብሔር በልጆችሽ ላይ ጣልቃ ይገባል። እግዚአብሔር በትዳርሽ ላይ ጣልቃ ይገባል። እግዚአብሔር በሪሌሽንሽፕ ላይ ጣልቃ ይገባል። እግዚአብሔር ጣልቃ ይገባል። አይሽ ይገባል። በቃ ይገባል። ድንገት ይመጣል ወደ ጉዳይሽ። ድንገት ይመጣል ወደ አስለቀሰ። ድንገት ይመጣል ግራ ወደ አጋባ። ድንገት ይመጣል ወደ ከበደ ነገር ይመጣል። እናንተ ሸክማችሁ የከበደባቸው ኑ ወደ እኔ እና እኔም አሳርፋችኋለሁ። ማረፍ ይሁንልሽ እህቴ፣ ማረፍ ይሁንልህ ወንድሜ። ለእግዚአብሔር ተገዛ እና ተስፋም አድርገው። ዛሬ ተስፋ የምታደርገው ማለት ነው። ከቁጣም ራቅ፣ ከአመፅም ራቅ ይላል ሁል ጊዜ። ለምን? በክፉዎች ላይ አትቅኒ፣ በአመፀኞች ላይ አትሽብ። አመፅም በሚያደርጉ ነገር እግዚአብሔር ለትሑታን ጸጋ ይሰጣል፣ ትዕቢተኞች ግን ይቃወማል ይላል።
በመንገዱ ይቆማል። አንቺ አታዩ። መንፈሳዊ አይንሽ ካልተከፈተ አታይም። የሚሰራልሽን ስራ የሚያደርግልሽን ነገር አታይም። መንፈሳዊ አይንሽ ይከፈት። መንፈሳዊ አይን ይከፈት ይከፈት። ቀኑማ እሑድማ እሑድ ነው፣ ሌላ እሑድ ይመጣል። ሰኞም ሰኞ ነው፣ ሌላ ሰኞም ይመጣል። ማክሰኞ ሌላ ማክሰኞ ይመጣል። ሁልጊዜ እንደዚህ ነው። የረዳህ ያገዘህ የጠበቀህ ያዳነህ የፈወሰህ የጎበኘህ ያሰበህ ያሰበሽ የረዳሽ እግዚአብሔር ያገዘሽ እግዚአብሔር የረዳሽ የደረሰ ልጅ እግዚአብሔር እህቴ። ክፉ አድራጊዎች ግን ይጠፋሉ። አሎ ይሰማል። ክፉ አድራጊዎች ግን ምን ያደርጋሉ? ይጠፋሉ። እግዚአብሔርን ተስፋ የሚያደርጉ ግን እነርሱ ምድርን ይወርሳሉ። ምድር ማለት ያለበት ቦታ ነው፣ የሄድክበት ቦታ። በምን ምክንያት አድርጎ እንደወሰደ አታውቅም። ለወንጌሉ ለስራው ነው፣ እንድታመሰግነው ነው የወሰደ። በልተጠጥተህ ወደ ልጅ ወልደህ እንድትሞት አይደለም። የዓለምን ወሬ አውርተሽ እንድትሞች አይደለም። ዓለምና ምኞቷ ያልፋሉ ብሏል። አየህ፣ ሰማይና ምድር ያልፋል፣ ቃሌ ግን አያልፍም ይላል። ይሄ ቃል አቅም አለው። አንድ ቆልማማ ፊደል አልዓዛርን ና ብሎ ነው ያወጣው። አየሽ፣ በአንቺ ላይ ክብሩን መግለጥ ሲፈልግ እግዚአብሔር ኃይለኛ አድቨርት ሰራተኛ ነው ኢየሱስ። አንድ የሆነ ነገር አድርጎ በአንቺ አነጋጋሪ ነገርን በአንቺ ያደርጋል። አነጋጋሪ ነገር በቃ አየህ፣ ለሰው የማይቻል ለእግዚአብሔር ይቻላል ነው የሚለው መጽሐፍ። ይቻላል። አንቺ አቅም አተሻል፣ ጉልበት አተሻል፣ አልቻልሽም። ጥያቄ ኖሮ ያልተመለሰ መዘምር አልተውም ኃይሌ ማልቀነስ። እኔ እንደው ልማድ አለኝ ሳይነጋ መዘምር። እኔ እንደው ልማድ አለኝ ችግር ላይ መዘምር። ስላንተ ሲወራ ደስ ደስ ይለኝ ሁሉ ደህና ነው ስል ደህና ሆኖ ቀረ። አስፈሪው ተራራ ሆነ እንዳልነበር። ድሮም የበላይ ነህ ዛሬም የበላይ ነህ። እኔ ቤት መተህማ አምልኮ ጥያቄ ኑሮ ያልተመለሰ መዘመር አልተውም ኃይሌም አልቀነሰ። ጥያቄ ላይኖርሽ ይችላል ያልተመለሰ፣ ግን ስትዘምሪ ስታመሰግኝ እግዚአብሔር ነገሮችሽን ይሰራል። በቃ ይሰራል። የአብርሃም የይስሐቅ የያዕቆብ አምላክ ያንቺ አምላክ ነው። ዛሬ ያንተ አምላክ ነው። አይ ያንተ አምላክ ነው። አይ እሱ በታማኝነት ስራውን ይሰራል። ዛሬ እህቴ ላንቺ ለናንተ የተሰጠኝ ቃል ይሄ ነው። በቃ በክፉዎች ላይ አትቅና፣ አመፅን በሚያደርጉ አትሸበር። እንደ ሳር ፈጥነው ይደርቃሉና እንደ ለመለመ ቅጠልም ይረግፋልና። በእግዚአብሔር ታመን፣ ታምነም ተሰማራ፣ የልብህን መሻት ይሰጥሃል። አይ አትቅና፣ በአመፀኛ አትቅና፣ አትቅኒ። እግዚአብሔር ያንቺን ነገር ይሰራል። እግዚአብሔር ያንተን ነገር ይሰራል። እግዚአብሔር ሌላ ቃል ነበረ ልናገር ያሰብኩት፣ ግን ይህን ቃል ንገራቸው አለኝ። ክፉ ናቸው ግን አትቅና፣ አመፀኞች ናቸው ግን አትሸበር። እግዚአብሔር ያንተን ነገር ሰርቶ ያሳያል። እግዚአብሔር ያንቺን ነገር ሰርቶ ያሳይሻል። በነገር ሁሉ የረዳሽ፣ በነገር ሁሉ የረዳህ እስራኤልን የሚጠብቅ አይተኛም አያንቀላፋም እንደሚባል ቤትሽን የሚጠብቅ፣ ልጆችሽን የሚጠብቅ፣ ስራሽን የሚጠብቅ፣ ጤናሽን የሚጠብቅ፣ ፋይናንስሽን የሚጠብቅ እግዚአብሔር አይተኛም አያንቀላፋም። በቃ እግዚአብሔርን እመኝ፣ እግዚአብሔርን እመን። አይጥልህም፣ አይጥልሽም፣ አይተውህም፣ አይተውሽም፣ አይረሳህም፣ አይረሳሽም። በቃ
እኔ ምንም ነገር ባይኖረኝ የእግዚአብሔር መንፈስ ከኔ አይሄድብኝ። እሱ ነው የሚያጽናናኝ። ፓውንድ ኪሴ ውስጥ ሞልቶ አልደሰትም። ክርስቶስ ኢየሱስን ከሙታን ያስነሳው መንፈስ ውስጤ ካለ ይደሰታል። ይሄን ወንጌል ሳልናገር አንድ ሰው ወደ ጌታ ሳላመጣ ሳልመሰክር አልደሰትም። የእናንተ ደስታ ምንድን ነው? ዛሬ አንቺ ደስታ ምንድን ነው? አንድ ሰው ለጌታ የ2016 ልንገባ ነው በኢትዮጵያ፣ በፈረንጆች ደግሞ 2024 ልንገባ ነው፣ 23 ልንገባ ነው እንጂ ዘመኑ እንደ ሸማኔ መወሮሪያ እየፈጠነ ይሄዳል አለ ጳውሎስ። ጠላት ነገሮችን አንቆ፣ ሰላምህን አንቆ፣ ደስታህን አንቆ ይዞ ያንከራትታል። ኖ አልፈቅድም በለው። አይ እግዚአብሔር ካንቺ ጋር ነው፣ እግዚአብሔር ካንተ ጋር ነው። በእውነት ዛሬ በቀናችሁ ላይ ይናገራል። መጪው ሳምንት የደስታ፣ የበረከት፣ የምስጋና፣ የእልልታ ሳምንት እንዲሆንላችሁ የኔ ነገር ምንድነው? ተያዘ፣ ቆየብኝ እያልሽ ትሟገቻለሽ ከራሴ። ምንድነው? አይመጣም እንዴ እያልሽ በጣም ቆየ እኮ ዘገየብኝ እያልሽ ትጨነቂያለሽ። 3 ቁጥር አርግልኝ፣ ልጸልይ። እግዚአብሔር ያፈጥንልሻል። እግዚአብሔር ያፈጥናል። ያፈጥናል። በቃ ቆየ ዘገየብኝ እያላችሁ እግዚአብሔር ያፈጥናል። ነገር አዳዲስ ነገር የምትሰሙበት ሳምንት እንዲሆን ጸልያለሁ። አዳዲስ ነገር የምትጨብጡበት የምትይዙበት ሳምንት እንዲሆን ጸልያለሁ። አባባ አንተ ድንቅ ነህ፣ ተናገር ብለኛል፣ እናገራለሁ። ግራ ባጋባቸው ነገር ላይ፣ ጥያቄ በሆነባቸው ነገር ላይ፣ በዘገየባቸው ነገር ላይ እንዲፈጥን አባባ እንዲፈጥን። ምርኮ ፈጠነ ይላል፣ ብዝበዛ ቸኮለ ይላል። በኢየሱስም ነገራቸው ይቸኩል፣ በኢየሱስም ነገራቸው ይቸኩል። አዳዲስ ነገር የሚቀበል አዳዲስ ነገር የሚሰሙበት ሳምንት እንዲሆንላቸው እግዚአብሔር ነገ ሰኞ አዳዲስ ነገር የሚሰሙበት ተደውሎ የሚሆን በኢንቨሎፕ የሚሆን አዳዲስ ነገር የሚሰሙበት አባቴ ይሄን ያደርጋል። በእውነት እርግጠኛ ሁኜ ነው የምናገር። አማኝ ነኝ። በቃ ዝም ብዬ አንተን ላሞቅህ አልናገርም። በቃ ይዞባቸዋል፣ ብዙ ቆይተዋል፣ ብዙ ጠብቀዋል፣ ዘግቶባቸዋል። ዛሬ ግን ቃል ተናገር ብሎኛል አባቴ። እናገራለሁ። በኢየሱስ ስም ይፍጠን፣ በኢየሱስ ስም ይፍጠን፣ በኢየሱስ ስም ይፍጠን፣ በኢየሱስ ስም ይፍጠን። ይፍጠንልሽ፣ ይፍጠንላችሁ። ልጄ እንዲያገባ፣ ልጄ እንዲወልድ ጸልዩልኝ። ሳምሶን ነው ስሙ። በጌታ ነው። አሲስታንት ፓስተር ነው። ማስተሩን አግኝቷል። የልጅ ልጅ እንዳይ እንዲያገባልኝ፣ የልጅ ልጅ እንዳይ በስራ ተጠምዷል፣ በፓስተርነት ተጠምዷል እና አይምሮውን ወደዛ ወደ ጋብቻ እንዲያደርግ ጸልይልኝ። የልጅ ልጅ እንዲያሳየኝ። አሜን። ያሳይሻል። ታያለሽ፣ ገና ብዙ ታያለሽ፣ ብዙ ታያለሽ። በቃ ብዙ ታያለሽ። በሞኝነት ነው ነገሮችን የምታየው፣ በሞኝነት ነው። ብዙ ሰው የጎዳሽ ግን ካሁን በኋላ አይጎዳሽም። በቃ ሰው አይጎዳሽም ካሁን በኋላ። በቃ ታምኛለሽ፣ ሰው ግን አልታመነልሽም። በቃ እግዚአብሔር ብቻ ነው ታማኝ። ታማኝ የናዝሬቱ ኢየሱስ ብቻ ነው ያከበረሽ። ሰው ሲተውሽ ያልተወሽ፣ ሰው ሲለይሽ ያልተለየሽ ጌታ አለ። በቃ ጠላት ያመጣውን ያወጀውን አዋጅ ሰብስቦ ዛሬ እናባረረዋለን። ቃል ነው የምናወጣው። እናባረረዋለን። ከአንቺ ላይ፣ ከቤትሽ ላይ፣ ከራይሽ ላይ፣ ከደስትሽ ላይ፣ ከፋይናንስሽ ላይ እናባረረዋለን በኢየሱስም። ልጅሽን አይምሮውን ይፈወስ፣ እይታው ይቀየር፣ ለአንደበቱ ይቀየር፣ አካሄዱ ይቀየር። አባባ የትዳር በር ክፈትለት፣ ልጅ አስጨብጠው። እግዚአብሔር ብላለች ዛሬ አምና መታለች። እኔ ማምኜ ጸልያለሁ። በኢየሱስም የተዘጋበት ነገር ይከፈት፣ የተዘጋበት ነገር ይከፈት፣ የተዘጋበት ነገር ይከፈት። አባባ አንተ ድንቅ ነህ፣ አንተ ድንቅ ነህ፣ አንተ ድንቅ ነህ።
ቅድም ልጁ ሲናገር ነበር። ደብል ምስጋና ሲል ምስጋና በተለያየ የምስጋና ድንኳን ይተካላል። አንቺ ቤት አሜን። የተለያየ በቃ አንድ ወቅት የበሉ የጠጡ ጀርባቸውን ያዞሩ ይመጣሉ። በይቅርታ ወደ አንቺ ቤት አሜን ይመጣሉ። ማሚ ይቅር በይን፣ በድለናል ይቅር በይን፣ አጥፍተናል ይቅር በይን እያሉ ይመጣሉ። አሜን። በኢየሱስ ስም አባባ ሰላሟ እንደ ውሃ ጅረት ወንዝ ይፍሰስ። አባባ አንተ ድንቅ ነህ። የጉብኝት ዘመን ይሆንላት፣ የመዳሰሻ ዘመን ይሆንላት፣ የመጎብኛት ዘመን ይሆንላት። እግዚአብሔር የጽዮንን ምርኮ በመለሰ ጊዜ ይላል። ህልም እንጂ እውን አልመሰለንም። ህልም እየመሰለች ብዙ ነገር የምጨብጭበት አመት ይሁንልሽ በኢየሱስ። ወራት ይሁንልሽ፣ ቀናት ይሁንልሽ፣ ሳምንት ይሁንልሽ በኢየሱስ። አሜን። አባባ አንተ ትችላለህ። ስለምትችል እኔ አመንኩ ተናገርኩ ተብሎ እንደተጻፈ እኔ ማምኜ ተናግሬያለሁ። በኢየሱስም ይሄ ነገር ይሁንባት፣ በኢየሱስም ይሁንባት፣ በኢየሱስም የከበባት ያስጨነቃት ከላይዋ ላይ ይበተን፣ በኢየሱስም ይበተን፣ በኢየሱስም ይበተን። እሷ ያንተ ቤት ስትሰራ አንተ የእሷን ቤት ስራ። አባባ አንተ ድንቅ ነህ፣ አንተ መልካም ነህ። ስላከበርካት አንተ ነህ ያከበርካት። አሁንም በብዙ ትውልድ ባርካት፣ ትውልድን አሳልፈህ ስጣት። እግዚአብሔር ትልቁ ይስማት፣ ትንሹ ይስማት። በቃ ጠይቀሽ ኖ አትባይ። ማንንም ጠይቀሽ ኖ የሚል አንደበት ቤራ ዶስታ ይራሃዴስቴ ካሉ ማጄዳ ሀያጋ ጠይቀሽ ኖ አትባይ። በቃ ጠይቀሽ ኖ አትባይ። በኢየሱስም ይሄ ይሆንብሽ። እኔ አመንኩ፣ ስላመንኩም ተናገርኩ። አባባ ስለምትረዳት ስለምታገዛት እጅግ አድርጌ አመሰግናለሁ፣ አከብራለሁ። ከፍ በል በኢየሱስ ስም አሜን። ጥሪ አደርጋለሁ። አሁን እስከ ዛሬ ቃል ሰምቻለሁ። ይህን ጌታ ግን ወስኜ ጨክኜ አልተቀበልኩትም። ዛሬ እንደ ግል አዳኝ አድርጌ ይህን ጌታ እቀበለዋለሁ የምትሉ አንዳንድ ቁጥር እድላለሽ እህቴ። ስሙ በሕይወት መጽሐፍ ተጽፎ ያልተገኘ ነው የሚለው። ቅድም እናታችንም ስታነብ ነበረ። ተጽፎ ያልተገኘ ራእይ ላይ ይናገራል። ስለዚህ ስለ ዘላለም ስሙ በሕይወት መጽሐፍ ተጽፎ ያልተገኘ ይላል። እሳትና ቶሎ ወደማይጠፋበት ባህር ይገባል። ይሄን በእግዚአብሔር መንፈስ እውነቱኝ ነው የምነግራችሁ። የመዳን ቀን ዛሬ ነው። አምልጭ እህቴ። አንዳንድ ቁጥር አድርጉ። ለእናንተ ልጸልይ። በቃ ትሰሪያለሽ፣ በረከት የለሽም፣ ትሮጫለሽ፣ ትለፊያለሽ፣ ምንም ነገር ልትባረክ አልቻልሽም። በቃ በምክንያት መተሻል ወደዚህ እርግጠኛ ሆኜ ነው የምናገር። አምልጭ ዛሬ። ማምለጥ ይሁንልሽ፣ ማምለጥ ይሁንብሽ። አዎ ተባረኪ። አለሽ፣ ሌላም አለሽ፣ ሌላም አለሽ። በምክንያት የመጣሽ እንዳይመስልሽ። ጨንቆሽ ግራ ግብት ብሎሽ ነው የመጣሽው። ይሄ ጌታ ይፈልግሻል። ነይ በቃ ኑ እንናገራለን። ቤትሽን ሊፈውስ፣ ስራሽን ሊፈውስ፣ ሰላምሽን ሊፈውስ፣ ጤናሽን ሊፈውስ ዛሬ እየተናገረን አላችሁ አለሽ። አንድም አለሽ። በጣም ከመጣብሽ ችግር ከመጣብሽ ቻሌንጅ የተነሳ ግራ ግብት ብሎሽ ጨንቆሽ ነው የመጣሽው። ዛሬ ሰው ነው የጋበዘሽ፣ ኢንቫይት ያደረገሽ። ፍቺ ነይ ዛሬ ጸለይልሽ። አዎ ግቢ ነይ። ሁሉም በጊዜው አለው። ቦታ ልቀቁላት። ለሁሉም ጊዜ አለ። ኪያ ማሚ አውርጂኝ። እኔ የሚገባ ሰው ካለ ማሚ አለ በደንብ አለ እንጂ ኪያ ማስገቢያት ያ ሁሉም በጊዜ የሚሉ አለች። እሷንም ማስገባት። ሌሎች ላይ ያላችሁ ቦታ የያዛችሁ በጌታ ፍቅር ውረዱ። ሁሉም በጊዜው ኪያ ገብታለች። ሁሉም በጊዜው ኪያ ገባች። ኪያ አልገባችም። ሁሉም በጊዜው ኪያ ገብታለች። ሁሉም በጊዜው ሰላም ለእናንተ ይሁን። ገብቻለሁ። ሰላምሽ ሁሉም በጊዜው ሪኩዌስት ጠይቀኝ። ሁሉም በጊዜው ሁሉም በጊዜ ሪኩዌስት ጠይቅ። ሁሉም በጊዜ ሪኩዌስት ሁሉም በጊዜው ጠይቅ። ሪኩዌስት ያለው አይደለም አይደል?
ሁሉም በጊዜው ሪኩዌስት ጠይቄ ለሁሉም ጊዜ ያለው ነው። ለሁሉም ጊዜ ያለው ለሁሉም ጊዜ ያለው እና ለሁሉም ጊዜ ያለው። እሺ ሌላስ? ሰላም የእግዚአብሔር ቤተሰቦች ሰላም ይብዛ። እሺ ሌላ ማን ነው ይታያል? ሌላ አይታየኝም። አንድ ግን አለሽ፣ የፈራሽ ነሽ። በኋላ በውስጥ ብትመጪ እኔ እንደዛ አላረግም። በዚህ እግዚአብሔር እየተናገረ ዛሬ እሺ ብለሽ ብትታዘጂ እግዚአብሔር ከጭንቀት ከሀዘን ከመከራ ሊያሳርፍሽ አለሽ። የፍርሃትን መንፈስ አልተቀበልንም። ይሄ ጌታ አደባባይ ላይ ራቁቱን ሲሰቀል አላፈረም። ነይ ዛሬ አምልጪ፣ ፈራ ተባ አትበይ፣ ግቢ። አንድ አለሽ፣ አንድ ጻፉ፣ አንዳንድ ጻፉ። አምልጪ፣ ዛሬ የመዳን ቀን ዛሬ ነው ይላል። ዛሬ አዲስ ፍጥረቱ ነች። ትሄጃለሽ አርፈሽ ሰላምሽን አግኝተሽ ተረጋግተሽ። ከዛ በኋላ የምትሰሪው ነገር ይከናወንልሻል።